ይሄንን ቦታ ያልወደደው ሰው የለም። ይሄንንም ቪዲዮ ያልወደደው ሰው የለም። ዛንዚባር ውስጥ የሚገኝ ናኩፔንዳ የሚባል ቦታ ነው። ናኩፔንዳ ማለት በሶማሊኛ አይ ላቭ ዩ ማለት ነው። በነገራችን ላይ ማዕበል እንዲከሰት የሚያደርገው የጨረቃ ስበት ወይንም ግራቪቲ መሆኑን ታውቃላችሁ። ማዕበል ሲኖር ሁለቱ ውቅያኖሶች ግጥም ይላሉ። ማዕበሉ ከሌለ ደግሞ ክፍት ይላሉ። ክፍት ማለታቸው እኔ ከምን ጋር እንደማመሳስለው ታውቃላችሁ? ኢትዮጵያ ውስጥ ሪል ስቴት ገዥና ሻጭ እንደዚህ ነው ተለያይቶ ያለው። ስለዚህ ቴምር ሪል ስቴት ኤክስፖ አዘጋጅቶላችኋል። ልክ እንደዚህ ማዕበሉ ሲመጣ ውቅያኖሶች እንደሚገጥሙት ገጥማችሁ ትነጋገራላችሁ። ከግንቦት 12 እስከ 16 የተዘጋጀው ይሄ ኤክስፖ ሳር ቤት ቫቲካን አካባቢ የሚገኘው ቴምር ሰከንድ ሳይት ላይ ነው። ቴምር ፕሮፐርቲስ የተለያዩ የአዲስ አበባ ክፍሎች ለንግድ የሚሆኑ ሱቆችን ያውም ከ500,000 ብር ብቻ ቅድመ ክፍያ ጀምሮ ለሽያጭ አቅርቧል። ማርጣችሁ መግዛት ትችላላችሁ። የሚገርም ሎኬሽን ላይ ነው ያለው። በቡልጋሪያ፣ በፒያሳ፣ በገላን እነዚህ ሁሉ ቦታዎች ላይ ማግኘት ትችላላችሁ። ለበለጠ መረጃ ታች በማድረግ ስልክ መደወል ትችላላችሁ። እንዲሁም ኤክስፖ ላይ መተው ቀድሞ ለሚገዙ 3 እድለኞች ሱቃቸውን የሚያሳምርላቸው መደርደሪያ ሶፋ፣ ፍሪጅ ለሽልማት አዘጋጅቶላቸዋል። ቴምር ሪል ስቴት ቴንክ ዩ ባይ